እውነቱን በነግራችሁ ለኔ ተሁሉ ታለም ታየሁትና እቺ እርጋለም ናት ለኔ ደስ ምትለኝም ውብ ከተማ ናት አየሯ ጥሩ ውሃ ጥሩ ሁሉ ጊዜ ምትናፍቀኝ ይሄ ነው ሮጬም መጣ እዚህ ሁሉ ጊዜ እዚህ ነው ወይ ሮም ሂድ ወይ አቴንስ ሂድ ተሚሉ እርጋለም ልመጣ ነው መርጠው ብዙ ጊዜ አሁን ዛና አይሉኛል ልጆችም ውጭናና ይሉኛል የኔ ፍቅር እዚህ ነው አሁንም ወስኜ ያለሁት እዚህ የህይወቴን መጨረሻ ይርጋለም ማለት ነው በጣም ይቅርታ ቶኪዮ በጣም ይቅርታ ይሄ ዘማ ብቻን ሜዳል ነበረብን በጣም እንዴ አባትና እናቴ እዛኔ ተገናኙት እዛኔ ተማር ሃይ ስኩልም እዛው ነው የተማሩት ይርጋለም ራስ ደስታ ዳምጠው እዛኔ ተማሩት ከዛ በኋላ እናቴ ነርስ ሆና ለሆስፒታል ይርጋለም ሆስፒታል እዛ ሰርታለች ከዛ ደግሞ ከስንት ጄነሬሽን በኋላ እህቴ ደግሞ ሐኪም ሆና ደግሞ እዛ ሄዳ ሰርታለች በጣም ብዙ ወዳጅ ነበረኝና በጣም በቃ አስቀናኝ ይርጋለም ያው በወቅቱ የሲዳማ ጠቅላይ ግዛት ዋና ከተማ ነበረች ራስ ደስታ ዳምጠው ናቸው የቆረቆሯት ይርጋለም ሲታሰብ በጣም የሚታወሱ በርካታ ሰዎች አሉ ራስ ደስታ ዳምጠው መስራች ናቸው የከተማዋ ከዛ ደግሞ በጣም ምንወደው አሁንም አንተም እኔም ምንወደው ሰው ደበበ ሰይፉ በጣም በኢትዮጵያ ስነ ጽሁፍ በኢትዮጵያ ቲያትር ትናም ደግሞ አብርሃም ረታለሙ እና ልክነ ትልልቅ የስነ ጽሁፍ ሰዎች የወጡበት ነው ይርጋለም ከሄድኩኝ በጣም ቆይቻለሁ ምናልባት 20 ዓመት አይሆነኝም ከሄድኩኝ ለስራ ጉዳይ አዋሳ ሄጄ ከዛ ረፍት ሲኖረኝ አምልጬ ነው ሄድኩት የውድድሩ ውጤት ከዳኞችና ከተመልካቾች ተሰብስቧል በዚህ መሰረት ውጤቱን ለመስማት ዝግጁ ናችሁ አንድ ጊዜ ለተወዳዳሪዎች ሞራል በውድድሩ መሰረት ብዙ የሰበሰቡት ኤርሚያስ ካያሞና መነን መንገሻ ቢሆኑም ኤርሚያስ ሁለት ጊዜ ሰብስቦ ስለወረወረ በጫወታው ህግ መሰረት ከአንድ ፍሩት በላይ ወይም ከአንድ ፍራፍሬ በላይ ማንሳት ስለማይቻል የውድድሩ አሸናፊ ተስፋዬ ደንሳሞና ምንትዋብ ክብሩ እሁድ ቤታችን በተለያዩ ከተሞች በተለያዩ አካባቢዎች እበራችሁ ደጃችሁ ድረስ በመምጣት በጨዋታ ጊዜ በአካባቢያችሁ የሚወደዱ የሚዘወተሩ ጨዋታዎችን እያጫወትን እንሸልማለን እሁድ ቤት የደርሶ መልስ ፕሮግራማችን የጨዋታ ጊዜ ይሄንን ይመስል ነበር አመሰግናለሁ